አይልቲኤስ ፈተም ተፈጠረ መሰላችሁ እንግሊዝ እዚህ ምንድነው ብሪቲሽ ካውንስል እዛ የተፈተንኩት ሊስኒንግ ስፒኪንግ እና ራይቲንግ ይፈትናሉ። ራይቲንግ ዝም ብለህ ትጽፋታለህ እንደበተማርከው በሚለው ማውራት ነው። ማዳመጥ እዚህ ጋር ታደርጋለህ። ወረቀት ይሰጠዋል። የሆነ ሴትዮ ታወራለች። እሷን እየሰማ መልስ ነገር ነው። ከዛ ለእኔ አረኩት። ከዛ ላ እንትኗን ሰምቼዋለሁ። ራሱን ያስተዋወቀች ነው። ራሱን ያስተዋወቀች ነበር እግዚአብሔር እንገራችሁ ብዬ። ከዛ ላ የሆነ ሰዓት ላይ ቻፕተር 3 ስትል አልሰማሁትም። ምን ይፈትነ ኢንትሮዳክሽን ላይ አልነበረ እንዴት በጣም ረዥም ራስ ማስተዋወቅ ላይ አልነበረች እንዴ ሴትዮዋ? ምናምን በቃ አቴንሽን ሰጥተህ ትሰማለህ ወይ ነው። በቃ ከዛ ላይ ብቻ ዝም ብዬ ሞላለች ብቻ ሄድኩኝ። ኤልቲኤስ ብቻ የሆነች ውጤት አመጣው ምናምን ነገር ግን ታዴ ግን አረጋትና አመጣት ነገር ይሆን አመጣት። ከዛ ላይ ፍሎሪዳ ተቀበሉኝ ዩኒቨርሲቲ ምናምን ነገር ደብዳቤ ላኩልኝ፣ ሲም ካርድ ላኩልኝ፣ ቲሸርት ላኩልኝ፣ እስክሪብቶ። ደብዳቤው ያስለቅስ የፍቅር ነው ይመስል አንተ የኛ ተማሪ ስለሆንክ ደስተኞች ነን። ይሄ ሜዲያ አንተ ነው ኳስ ስትመጣ የምትጫወትበት ሜዲያ ላይ ተማሪያችን ስለሆንክ ሲም ካርድ ነው ስትመጣ የምትጠቀሙ ሲም ካርድ ነው። ጨረሱኝ በቃ ሄድኳል። ከስታዲ ፕሪንት አስደርገው ቢሆንስ ስማች በቃ እኔ ሄድኩኝ አልኩኝ። ከዛ በኋላ እንዳለ ስልኬ ላይ ዲሊት አደረኩኝ። ዘፈን የማይረባ ዘፈን ነው፣ የፍቅር ዘፈን ምናምን አይጠቅመኝም። እንዳለ የስደት አደረኩት። ሸኙ ይሊድ በቃ ማርያም